ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ያለን በእውነት ደህና ነን። ክብሩ ይስፋ መድኃኔዓለም። እናንተ እንዴት ናችሁ? በያላችሁበት ሰላም ትሆኑ ዘንድ ምኞቴ ነው። በእውነት ተጠፋፋን ማለት ነው። እንዴት ይዟችኋን? ስራ፣ ጤና፣ ቤተሰብ ሁሉም ሰላም ነው? እኔ ጋር ክብሩ ይስፋ ለመድኃኔዓለም ሁሉም ሰላም ነው። ያው ዛሬ ብቻዬን ነው የዘለቅኩት ማለት ነው። እስከ ዛሬ ጓደኞቼ ጋር ምናምን ዘለቅ ነበረና ከዚያ ግን ስራው እኔ ለአንድ ወር ነበረና ተተክቼ የነበረው ተምር ምናምን ለመለቀም ጨርሰናል ማለት ነው። ያው ወደ ሌላ ስራ እግዚአብሔር ደግሞ ይሄን አጥቶልና ወደዚህ ተከስተናል። ያው ቋሚ ስራ ያለው ሰው እንኳን ያው በየቦታው ሽር ነው፣ በጣም ይከብዳል። እንደ ቀለም ሽር እያልን ነው ማለት ነው። እና እንግዲህ መድኃኔዓለም ደግሞ እዚህ አድርሶናል፣ እሱ የተመሰገነ ይሁን። እና በዚሁ አጋጣሚ ደግሞ 1000 ሰብስክራይብ ስላስገባችሁኝ በጣም ነው የማመሰግነው ወንድሞቼ። ለእናንተ 1000 ሰብስክራይብ ቀላል ቢሆን ለእኔ ደግሞ በጣም ትልቅ ነገር ነውና በጣም ነው የማመሰግናችሁ። ማርያም ቃላት የለኝም፣ አመሰግናለሁኝ። እስካሁን አጎኔ ለነበራችሁትም ደግሞ አሁንም አብራነታችሁ ይቀጥል። በፌስቡክም በተለያየ ሚዲያም ደግሞ ሸር እያደረጋችሁ ቢያንስ ዘላለም ይቀመጣል። አንድ ቀን ሁለት ቀን ሸር አድርጋችሁ ደልቱት ማለት ነው። እና ሸር ብታረጉትኝ ሌላ ሰው መጥቶ ያዋን ከዚያ ደግሞ ያው እኔም ትልቅ ቦታ ደርሼ የምንመሰጋገን ይሆናል ማለት ነው። ብዙ ህልም አለኝ። ያንን እንዳሳካ ደግሞ እናንተ ስታግዙ ነው እና የማሳካው። አብሮነታችሁ አይለየን እላለሁኝ። ዛሬ በዋነኝነት ደግሞ የመጣሁትኝ በፌስቡክ ማለት ነው። በጣም የሰለቸኝም ነገር ልንገራችሁ። እንተዋወቅ ምናምን ይላሉ ኢትዮጵያ ያሉ ሰዎች ማለት ነው። ከዚያ እሺ ምናምን ብሏችኋቸው ስትተዋወቁ ስም ምናምን ከተለዋወጣችሁ በኋላ ጎን በጎን የሚሄድ ስራ መስራት ትፈልጋለህ ወይ ምናምን ይኸው በጣም ዛጅ ያደርጋሉ ማለት ነው። እኔ ደግሞ ይሄን ነገር በጣም አልወደውም፣ በጣም ያስጠላኛል ማለት ነው። እና በዚሁ አጋጣሚ ይሄን እያያችሁት ከሆነ አትጠይቁኝ ማለት ነው። እኔም መስራት አልፈልግም። ጎን በጎን ብር መስራት የሚገኝ ቢኖር ሁሉም ባልተሰደደ ማለት ነው። ሲጀምር አበሻ ብር የሚገኝበትን ቦታ ለሰው አይጠቁምም፣ የታወቀ ነው። ስለዚህ አትንገሩኝ እላለሁ ማለት ነው። ግን በሆነ አጋጣሚ የሆነ ጥያቄ ደግሞ ጠየቀችኝ ማለት ነው። ያን ጥያቄ ደግሞ ገረመኝና እስኪ አብረን እንመልሰው። እስኪ እናንተም በኮሜንት ደግሞ መልሱልኝ። አንደኛ ጥያቄ ምን ይላል መሰላችሁ? ጧት ከአልጋ የምትነሳው በዋነኝነት ለምንድን ነው? ጧት እንግዲህ እኔ በዋነኝነት ከአልጋ የምነሳው መቼም እዚህ ሀገር ስደት ነው እና ቤተክርስቲያን የለም ልሳለም ምናምን ስለማለም ለስራ ነው የምነሳው። መጀመሪያው በጧት ስነሳ ስራዬን ያው ከማታው አስቤበት ስለሆነ የምተኛውም በጧት ተነስቼ ወደ ስራ ነው የምገባው ማለት ነው። እና አምሽቼም ነው የምተኛው፣ ራሱ አላርም ሞልቼ ነው የምተኛው፣ በአላርም ነው የምነቃው ማለት ነው። እና አላርም የምትቀጥሩ ሰዎች እስኪ ጻፉ። ሁለተኛ ደግሞ በዚህ ዓለም ለአንተ እጅግ አስፈላጊ ሰው ማን ነው ይላል ማለት ነው። እንግዲህ በዚህ ዓለም እጅግ አስፈላጊ ሰው ለእኔ እናቴ ናት ማለት ነው። ከማንኛውም ነገር ማለት ነው የምትበልጠው እናቴ ናት። የሁላችንንም እናቶች እግዚአብሔር አምላክ እድሜያቸውን ያርዝምልን። በስደት ቆይተን ስንሄድ ደግሞ አይን ላይን ደግሞ ያገናኘን እላለሁኝ። ሶስተኛ ደግሞ ለአንተ በዓለም ላይ በጣም አስፈላጊው ነገር ምንድን ነው? ለአንተ በዓለም ላይ በጣም አስፈላጊው ነገር ምንድን ነው ነው የሚለው ጥያቄው ማለት ነው። እንግዲህ ዓለም ላይ ውዱ ነገር የሚባለው ጤና ነው። ጤና በምንም ነገር አይገኝምና ጤና መርጫለሁ ማለት ነው። እግዚአብሔር አምላክ ለሁላችንም ጤና ያድለና የቀን መኝታ ያሳየን እላለሁኝ። ዛሬ ታሞ መዳን ቀርቷልና እግዚአብሔር አምላክ እንደዚህ አይነት ነገር ይሰውረን። አራተኛ ደግሞ ከዚህ ምድር ላይ ከማለፍህ በፊት ምን ማሳካት ትፈልጋለህ? እንግዲህ ማሳካት የምፈልገው ብዙ ነገሮች አሉ ማለት ነው። ቢያንስ በሚዲያ በዚህ ታውቄ ሚዲያ የትልቅ ቦታ ደርሶ የተጎዱ ገዳማውያትን መርዳት እፈልጋለሁ። የኔ ቢጤዎችን በቃ ጧሪ ቀባሪ ያጡትንም ሽማግሌዎችንም በቃ ለነሱ ለሰው መድረስ እፈልጋለሁ። ለራሴ ብቻ ሳይሆን ለሰው መትረፍ እፈልጋለሁና እግዚአብሔር አምላክ ያን እንዳሳካ ደግሞ የእሱ ቅዱስ ፈቃድ ይሁንልና ማለት ነው። አምስተኛ ስለ ህይወትህ ከልብ የምትወደው ነገር ምንድን ነው ይላል ማለት ነው። እንግዲህ ስለ ህይወትህ ከልብ የምትወደው ነገር ምንድን ነው? እኔ እንኳን
የገጠር ልጅ ነኝ። የጥያቄውም አልገባኝም። እናንተ መልሱት ማለት ነው። ጠብቃለሁ በኮሜንት። 6ኛ ህልምህ ምንድን ነው? የእናንተ ህልማችሁ እስኪ ምንድን ነው? የኔ ህልሜ በቃ ትልቅ ቦታ ደርሼ በቃ ለቤተሰቦች መከታ መሆን እፈልጋለሁ። ቤተሰቦች የሆነ ነገር ሲፈልጉ እኔ ያለሁላችሁ። ምንድን ነው የምፈልጉት? አካውንታችሁን ንገሩ። በቃ ለቤተሰብ፣ ለጓደኛ፣ ለሁሉም ነገር በቃ መከታ መሆን እፈልጋለሁ እና እግዚአብሔር አምላክ ያው የሰው እጅ ያሳየን። ያን እንዳሳካ ደግሞ እግዚአብሔር ደግሞ ይገዘን ማለት ነው። 7ኛ ደግሞ እነዚህን ህልሞችህን ለማሳካት አሁን ላይ ምን እየሰራህ ነው? እንግዲህ እነዚህን ህልሞችን ለማሳካት ያው ስራ ሳልንቅ እየሰራሁ ነው ማለት ነው። እንግዲህ በስደት ሳውዲ አረቢያ ሲባል ብዙ የምቾት ኑሮ የሚመስለው ሰው አለ ማለት ነው። በጣም ከባድ ነው። ሳውዲ አረቢያ እንደሚታሰበው አይደለም። እኛ ደግሞ ያንን ስራ ሳንንቅ ደግሞ ነችት ነይ ኩት እያልን አሁን እየሰራን ነው ማለት ነው። አረቂ ስራ በፊትም ስንሰራ ነበረ፣ ግን እንደ በፊቱ አይደለም። አሁን በጣም ሞት በዝቷል ማለት ነው። እና ያንን ስራ ትተነ እኛ አሁን ለኛ የሰጠውን ለማን ሰጥቷን እያልን በህይወት ስላለን እኛ ደስተኛ ነን ማለት ነው። የሞቱትን እያሰብነ እኛ ይህን ስራችንን ሳንንቅ ፍየል ስራ እየሰራን ነው ማለት ነው። አሁን ያለ ራሱ ፍየል ስራ ነው የምሰራው። አረቂ ስራ አውቀዋለሁ። ሂጄ እንደዚህ ኩብዝ መጋገር እንደዚህ ተአብ አረብ ጋር መገላመጥ ምናምን የለውም። ግን ብርም ቢኖረውም እኔ ካልተጠቀሙበት ምን ያደርግልኛል? ስለዚህ ያንን ነገር ትቼ የፍየል ስራ እየሰራው ነው። እግዚአብሔር አምላክ ደግሞ ሁሉም ነገር ሲባርከው ነውና ይህንም ደግሞ ባርኮ ቋሚ ከሆኑ ማንኛውም ነገር ይለውጣልና ያው የተሻለ ስራ እስካገኘን ድረስ የፍየል ስራ እየሰራው ነው ያው እላለሁኝ። የመጨረሻ ጥያቄ ማለት ነው። ህልሞችን የሚያሳካ ተጨማሪ መንገድ ብታገኝ ልትጠቀምበት ፈቃደኛ ነው ወይ? አያዝ ኮተቷን ስትጀምር እንግዲህ ያን ያለችው የመጨረሻው ጥያቄ ናቶልና የሆነ የኦንላይን ስራ ላሰራ ለማለት ፈልጋ ነው ማለት ነው። እና ይሄ እንኳን የሚመለስ አይደለም። ማንኛውም ሰው ጎን በጎን ኑሮውን የሚቀይር ስራ ቢያገኝ መስራት ይፈልጋል ማለት ነው። እኔ ደግሞ መስራት እፈልጋለሁ። ግን የኦንላይን ስራ ያው ዋሽተው ነው ማለት ነው። ምንም ጥቅም የለውም። አበሻ ሲጀመር ብር የሚገኝበትን ቦታ ለሰው አይናገርም ማለት ነው። እኔ ደግሞ እውነት የሚለውጥ ከሆነ እንደዚህ ተአብ ምናምን ከሌለው እግዚአብሔር የሚወደው ስራ ከሆነ እሰራለሁ። ግን እግዚአብሔር የማይወደው እግዚአብሔር የማይከብርበት ቦታ ላይ ግን ምንም ቢሆን አልገኝም። ጾሜን ባድር ይሻለኛል እንጂ ማርያምን። እና እግዚአብሔር የሚከብርበት ቦታ ከሆነ እሰራለሁ እላለሁኝ። እና ይህን ጥያቄ በጣም እስከዛሬ አስቤው አላውቅም ነበርና ለምን እንደምነሳ ምን ማሳካት እንደምፈልግ ብቻ ዝም ብዬ እንደው ነገር እነሳለሁ፣ ይመሻል፣ በቃ እንደዚህ ሆኖ እና እስከዛሬ የነበረው ይህ ጥያቄ ገርሞኝ ነው ያጋራኋችሁ። እናንተም ደግሞ በኮሜንት መልሱ ያስታወሳችሁትን። እና ደግሞ ያው ቪዲዮ ከተመቻችሁ ላይክ አድርጉትኝ፣ ለሌላ ሰው ተደራሽ ይሆናል። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ በፌስቡክ ያኔ ሸር አድርጉት ማለት ነው። እኔ መቼም በማርያም በገብርኤል አልልም ማለት ነው። ለምን አንድ ክርስቲያን መገዘት የለበትም። መገዘትን ያኔ እንደ ቀላል ነገር ሰው ያየዋል ማለት ነው። አንድ ሰው በእኛ ሀገር አሁን በሚካኤል ተባለ ያንን ነገር ያቆማል ማለት ነው፣ ወይም ያደርጋል። ሰው እንኳን ሀዛፍ ነገር እንኳን በዛፍ እንኳን ሲባል ይቆማል ማለት ነው። ስለዚህ ምንም ነገር ሲሆን በሚካኤል በማርያም አይባልም። የተመቻችሁ ብቻ አድርጉት። ያልተመቻችሁ ደግሞ ብዙም ሰው ስለሚኖር ኔጌቲቭ ነገር ሳትጽፉ ያው ዝም ብላችሁ በማለፍ እንደዚያው ተባበሩ እላለሁኝ። እስከ ተገናኘን ድረስ በሌላ ቪዲዮ እግዚአብሔር ከእናንተ ጋር ይሁን። መድኃኔዓለም ደህናውን ነገር ይጻፍልና ማሰላማ